ጠይቃችኋለሁ። ሳይሰለቹ ይመልሱልኛል። አልገባኝማ፣ እኔ ፍጹም አይደለሁማ። እዚህ እናንተ ጋር መጥቼ ለመመለስ በቂ መልስና ትክክለኛ ኦርቶዶክሳዊ ምላሽ መሆን ማረጋገጥ አለብኝ። በይመስለኛልና በይሆናል መስበክ የለብኝም። ነገ ብጠይቅ ከየት አገኘሁ ዘማርያም፣ ማን ያስተማረ፣ ማንን ጠይቀን ያገኘው ብባል መመለስ የምችለው መሆን አለበት። እርግጠኛ መሆን አለብኛ። ተሳስቼ እናንተ ማሳሳት የለብኝም። እንዲህ አይነት ነገር ጥንቃቄ ብናደርግ ሌሎቹን በራሳችን እናድናለን። በቃ ችግር የለውም። ለምን እንዳልገባን መፈጠሩ ምንም ችግር አይፈጥርም። ለምን ዘማርያም አልገባውም አይባልም። ችግሩ ያልገባውን ነገር ሲዘባረቅ ነው። ለምን አልገባውም፣ ለምን አልተረዳውም ችግር የለውም። አልገባንም፣ አልተረዳም። ከዛስ ኔክስት ምን አደረኩኝ? ጠየኩኝ፣ ሊቃውንትን መረመርኩኝ፣ መጽሐፍ ታገላበጥኩኝ። ከሊቃውንት ከአባቶቼ ምን መልስ አገኘው? ያንን ማቅረብ ያለብኝ። እርግጠኛ ባልሆንኩበት ጉዳይ ላይ ገብቼ መፍተት አልፈልግም። ለዛ ነው ባለፈው ልበ ሙሉ ሆኜ ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ አይማርም አይድንም የሚል የለም ያልኩት። የለም እና በዚህ ነገሮች ላይ ኦርቶዶክሳውያን ሁላችሁም ጥንቃቄ ብታረጉ፣ ብናይ፣ ማስተዋል ቢኖረን፣ ህሊና አበው ይኖረን። ህሊና አበው በቃ አባቶቻችን ይህን ነገር የሚረዱበት አውድ ራሱ ያስፈልግ። ህሊና አበው በጣም ያስፈልግ። ሊቃውንት ጉባኤ ይህንን መጽሐፍ ለምሳሌ አይቶት ትክክል ነው ካለ ትክክል ነው። እኔ እንደው ምን ሐሳብ አለኝ፣ እንደው የሚገርማችሁ አሁን ሚያዝያ ላይ ይሰበሰብ የለ የሊቃውንት ጉባኤ ይሰበሰባል። ከአሁን በኋላ እንደዚህ ገድላ ድርሳና ሲታተሙ በገዳሙ አሳታሚ በገዳሙ ከሚሆን ልክ እንደዚህ በትንሣኤ ማተሚያ ድርጅት ላይ ታትሞ ከዛ ትንሣኤ ማተሚያ ድርጅት ደግሞ ስለዚህ መጽሐፍ ማተሙ ብቻ አይደለም መግለጫ ሰጥቶ ልክ እንደዚህ እዚህ ጋር ትንሣኤ ማተሚያ ድርጅት ይላል። እዚህ ጋር አይታችኋል። በትክክል እዚህ ጋር ትንሣኤ ማተሚያ ድርጅት የቤተክርስቲያኒቷ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ድርጅት እዚህ ማተሚያ ድርጅት ላይ መግለጫ ሰጥቶ ስለዚህ መጽሐፍ ስለ ተአምረ ማርያሙ ዓመተ ምሕረትና ብሎ እኔ ማሳተም ብቻ አይደለም ስለ መጽሐፉነት ገልጾ መግለጫ ሰጥቶ ይቀጣል። ይሄ ብቻ ይሄ መግለጫ ነው። እዚህ ጋርም ደግሞ አለ ይኸው ትንሣኤ ማተሚያ ድርጅት የእመቤታችን በረከት አይለይም ብሎ መግቢያ ሁሉ ጽፎለት ለምን ይሄ ተአምረ ማርያም ማሳተም እንዳስፈልገ ገልጾ ሁሉም ገድላት እንደዚህ ቢታተሙና ኃላፊነት ቢኖረው ጥሩ አይመስላችሁም ክርስቲያኖች? ሁሉም ከአሁን በኋላ የሚታተሙ ገድላት ድርሳናት በሊቃውንት ጉባኤ ታይተው ተፈትሸው ከዛ በአንድ ማተሚያ ድርጅት ስርዋጽ እንዳይገባባቸው ማለት ነው። የሆነ ቃል ጨምረው እንዳያሳትሟቸው በዚህ መንገድ በትንሣኤ ማተሚያ ድርጅት እየታተመ እንዲወጣ ማድረግ የሁላችን ጠይቄ እንደመሆን ያለበት ይሄ ነው። ወጥነት ባለው መንገድ ከዛ እያንዳንዱ ማተሚያ ድርጅት ላይ የቤተክርስቲያኒቷ እንደዚህ አርማ ያለው ኃላፊነት ያለው ሲሆን ከተቻለ ልክ እንደዚህኛው መጽሐፍ እዚህኛው ላይ አሁን ልክ እንደምታዩት እዚህ ጋር ምን አለ? እዚህ ጋር ማህተም በሊቃውንቱ ጉባኤ ለመታየቱ ማህተም። እንደዚህ አይነት ወጥነት ስራዎች ቢሰሩ በእርግጥ የነቀለሜ እንጀራ ይቆረጣል። እዚህ ጋር ተጠቃሚነት ታዋቂነት ባለው በእያንዳንዷ ነገር እነዚህ ልቅም የተደረጎ ቤተክርስቲያን አንደኛ መለየት የትኞቹ ገድላቶቿ የትኞቹ ድርሳናቶቿ ለአገልግሎት ለስርዓት አምልኮ እንደምትጠቀምባቸው የትኞቹ ድርሳነ ሚካኤል ድርሳነ ገብርኤል የትኞቹ እንደሆኑ በደንብ አክተ ለይታ አበጥራ እነዛ በሙሉ ደግሞ በሊቃውንት ጉባኤ ታይተው ተፈትሸው ተመርምረው በአንድ ማተሚያ ድርጅት በትንሣኤ ዘጉባኤ የታተሙ የሊቃውንት ጉባኤ መታየቱን የሚያሳይ ተደርጎበት ታርፎ ከዛ ማሰራጨት ከዛ ሁላችን የምንጠቀመው ወጥነት ካለው ከአንድ መዋቅራዊ ልክ ሴንትራል ኮማንድ ፖስት እንደሚባለው ከአንድ መዋቅራዊ እዝ ሰንሰለት ውስጥ የወጣ በዛ በጠቅላይ ቤተ ክህነት ባለ በሊቃውንት ጉባኤ ታይቶ ታርሞ የወጣ የታወቀ ነገር ይሄ ለሁላችን እረፍት ነው። እኔ ማስበው ይሄንን ነው። በዚህ መንገድ አድርጎ ማተም መቻል ነው። እንዲህ ካደረግን ቢያንስ አትሊስት ችግሮችን ጨርሶ አናቀርብ። አክቹዋሊ ሃይ ኮፒም ይሰራላ። እችን እኮ አርባ መስራት ይቻላል። እንዲህ ብሎ እኮ መጻፍ እኮ ይቻላል። ማቅለል ችግሩ ማቅለል ወጥነት ባለው መንገድ ቢሆን ጥሩ ነው፣ ለጥያቄዎች እንዲያመቹ። ስለዚህ አሁንም ቢሆን የኬኩ ጥያቄ ያረሳሁትም ተአምረ ማርያም ላይ እዚህ ላይ
በደማስቆ ጎዳና ጳውሎስን ያገኘችው ድንግል ማርያም ናት የሚለው እዚህ ያለ ተአምረ ማርያም ክፍሉ ሪሰንት የሆነው የታተመው በትንሣኤ ዘጉባኤ ማተሚያ ድርጅት የታተመ አለ። ምዕራፍና ቁጥሩን ልደተ ቃል ማነው እንትና ሲያሳይ ነበር ብለውኛል። ድል በድል እንዳው ካለ ምዕራፍና ቁጥሩን እዚህ ጋር ቢነግረንና ብናወጣው። እኔ ስላጣሁት ነው፣ አላገኘሁትም። እዚህ ላይ እኔ አላገኘሁትም እንደዚህ የሚል ማለት ነው። የመጀመሪያውንም ተአምረ ማርያም ቅጃቸዋለሁ፣ ይህንም አይቼዋለሁ፣ አላገኘሁትም። ያገኘ ሰው ካለ እንክፈተውና ይኸው መጽሐፉ እንማማርበት። መምህር ተመስገን ይቅርታ፣ እርስዎን ቁጭ አድርጌ ብዙ አወራሁ። አይ ጥሩ ነው። ዘማርያም ቃለ ሕይወት ያሰማልን። ቤት ስለሆንኩኝ ልጆች ጋር መሀል መሀል ላይ እያቋረጡኝ እየወጣሁ እየገባሁ ስለነበረ ሙሉውን ለመከታተል ብዙ እድል አላገኘውም። ግን ምን ማድረግና እንዴት ማየት እንዳለብን ግን አንዳንድ ነገሮችን ማለት እችላለሁ። አንተም ካነሳው አንፃር እየሆኑ ካሉ ክስተቶችም አንፃር እኔም ራሴ አንድ ይሄ የተሳሳትኩበት ጉዳይ ስላለ እንደዚህ አይነት መምህራን የሚጽፉትን ነገር ከዚህ በኋላ ምንድን ብናደርግ ጥሩ ነው የሚለውን አንደኛ ራሳችን ክሮስ ቼክ ማድረግ ብንችል ጥሩ ነው። እኔም አሁን ይገርሉን እውነት ለመነጋገር ዘማርያምም ስታሳይ ሌሎችን ሲያሳዩ እንጂ እጅጋ የለም፣ በአጋጣሚ የመጻፍ የለም። ግን እንደዚህ አንዳንድ መምህራን እዚያ ጠቅሰው ጽፈውት እሱን ኮት አድርገን ወስደን ነበረ። ራሳችን ማየትና መታረም ያለብን ለወደፊትም ሳናይ ሳናረጋግጥ የተጻፉ ነገሮችን ሁሉ ለመቀበል እንደምንቸገር አንድ የተረዳሁት ነገር አለ። እሱም ብንወስድ ከዚያ ውጭ ግን ዘንድሮ ታሪካዊ ጉባኤ እግዚአብሔር ቢፈቅድ ቢረዳን እኔም በአጋጣሚ የዚህ ኮሚቴው አባል ውስጥ ነኝና የሊቃውንት ጉባኤ አንድ ታሪካዊ ጉባኤ ለማድረግ ጥረት እያደረገ ነውና 318 በመላው ኢትዮጵያ ያሉ የቤተክርስቲያናችን መምህራን ይሰበሰባሉ። እንደ ቀላል ነገር እንዳናየው ለወደፊቱ ለቤተክርስቲያኒቱ ትልቅ እድል የሚከፍት ነው። ካልተጠቀምንበት ደግሞ የመጨረሻ የምናዝንበት ጉባኤ እንደሚሆን ነውና እኛ እንደውም የሐመር መጽሔት መልእክትና የሐመር መጽሔት አብይ ጉዳይ በጣም ጠንከር ያለ እንደው የሚሰማም ከተገኘ ብለን እየሰራንበት ነው። ሰርተናል። ኦልሞስት አሁን ወደ ህትመት ይገባልና ሊቃውንቱ ጉባኤ ከኛም ጋር ስንነጋገር ምንድነው ጥያቄዎች በየሀገረ ስብከቱ ደረጃ በተደራጀ መንገድ እንዲመጡ። ምክንያቱም ያው ታውቃላችሁ እንግዲህ ገርላት ድርሳናት ምናምን ሁሉ የሚመዘኑት በመጽሐፍ ቅዱስ ነው። ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ዘማርያም ሲናገር ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ተገምግሞ ታርሞ ወጥቶ ለምዕመናን የደረሰውን ነው እንግዲህ መጻሕፍት ብለን ከዚያ ውጭ በተለያየ ግለሰቦች በተለያየ አካላት ተሰራይቶ የሚፈጠረውን ችግር ወይም ደግሞ የሚታዩ ጉዳዮች ካሉ በሊቃውንት ጉባኤ ደረጃ ሊታዩ ይችላሉ። የሚጋጭ ካለ ከመጽሐፍ ቅዱስ ጋር ግን የምናጋጨው እኛው ራሳችን ስለሆን አንዳንድ መታየት ያለባቸው ጉዳዮች እንዳሉ እንረዳለን። እነሱም በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንቱ ጉባኤ ማንኛውንም የዶግማና የቅኖና ጉዳዮች ለማየት ዝግጁ ነን። ቅዱስ ሲኖዶስም ያው ትልቅ ኃላፊነት ሰጥቶታል። እንዲህ አይነት ጉዳዮችንም ደግሞ የሚጠየቀው እሱ ስለሆነ ቅድም ዘማርያም እንደውም እኔ ቅድም ዘማርያም ሲያነሳ እንደነበረው አንድ ግለሰብ ብቻ ሳይሆን በተቋም ደረጃ ራሱ እስክንጠይቅ ድረስ እድል አለን። አዎ በደንብ አድርገን ማለትና እኛ ከሊቃውንቱ ጉባኤ ሰብሳቢ ጋር ስንነጋገር ምንድነው እንደውም እኔ በጣም የሚያሰጋኝና እድሉም ስላለን አሁን እዚህ ያላችሁ መምህራን በሀገረ ስብከት ደረጃ በተቋም ደረጃ ደብዳቤ ተጽፎ በተደራጀ መንገድ እስካሁን ጥያቄ አልመጣም። ብዙም ሊያነጋግር የሚችል ጉዳይ አልቀረበም። ምናልባት በላኛው ራሱ በሊቃውንቱ ጉባኤ ደረጃና እንደው በዕለቱ ጉባኤው ሲነጋገር የሚያነሳቸው ጉዳዮች ከሌሉ በስተቀር በየአህጉረ ስብከቱ ውድቀታችን የምትረዱትና የቤተክርስቲያኒቱን ጉዳይ እያደረግን እንዳልሆነ የምንረዳው ተውስቲ ብዙም መሰረታዊ የሆኑ ጥያቄዎች በተደራጀ መንገድ እየመጣ አይደለም። አንዱም ችግር የሚመስለኝ በተቋም ደረጃ እንዲመጣ ስለተደረገ ያው ተቋማችን ደግሞ ያለበትን ሁኔታ ብዙዎቻችሁ ስለምትረዱት በዚያ መንገድ ስለሆነ እኔ እድል ያላችሁ ወንድሞች እነዚህ ጉዳዮች ቢነሱ የምትሏቸውን ጉዳዮች ከተቻለ ከሀገረ ስብከታችሁ የመምሪያ ኃላፊዎች ከሚመለከታቸው አካላት ጋር ካልተቻለ ደግሞ ለኛም ቢሆን እንኳን ብትልኩልንና የሊቃውንት ጉባኤ ሰብሳቢውን አድራሻ ማስቀመጥ ስለምንችል በሱ መንገድ እንዲነሱ ቢደረጉ። ከዚያ ውጭ ግን እኔ ቅድም ዘማርያምም ሲያነሳ እንደነበረው እንደው መጻሕፍትን ከላይ እስከ ታች በደንብ ብናያቸው አሁን ይሄ ቆንጽሎ መውሰዱ አንዱ ችግር የፈጠረብን የመናፍቃን አንዱ ችግር ከጥንት እስካሁንም ቢሆን እያየን ያላቸው የሆነ ነገር ይመዙና
አይደለም በገድላት በድርሳናቱ መጽሐፍ ቅዱስ በያዙት መጽሐፍ ቅዱስ ላይ እኮ መነጋገር እኮ መግባባት አልተቻለም አይደል እንዴ? የያዙትን መጽሐፍ ቅዱስ የተሸከሙትን በማይረዱበትና ከላይ እስከታች አንበው ፍሬ ሐሳቡን በእንትን በማይባልበት ገድላት ላይ ገብቶ ለመፈትፈት እድል ያላቸው አይመስለኝም። ዞሮ ዞሮ ግን ችግር አለ ከተባለም እንዴ በደንብ ማየት አሁን ቅድም ዘማርያም የሚያነሳውና ሌሎች መምህራን የጻፉት እንግዲህ እኔ ከጀም መጽሐፉ ስለሌለ ስላላየሁት ፈጽሞ አይገናኝም ማለት ነው ፈጽሞ። ስለዚህ እኔ አንዳንድ የጉባኤ ቤት መምህራንም በደንብ ማሰብ ያለብን ይመስለኛል። በዚህም ልትኖሩ ስለምችሉ ማለት ነው ከብዙ አካላት ጋር መነጋገር ብቻ እንደው ከ3 ከ4 መምህራን ጋር ተነጋግሮ የጉባኤ ቤትም አሁን እኛ ባለፈው ውዳሴ ማርያም ስናነሳ ነበር። የደብረ ሊባኖስ እትም እንዲህ ይላል፣ የድማ እንዲህ ይላል፣ የጎንደር እንዲህ ይላል። ይሄ ተሰብስቦ ወደ አንድ ቋት መምጣት አለበት። በሊቃውንቱ ጉባኤ ደረጃ ታትሞ ይሄ የቤተክርስቲያኒቱ ሀብት ነው ማለት መቻል አለብን። አሁን በየእጁ ነው ያለው እንደምታውቁት እና ችግሩ ብዙ ነው። ችግሩን መናገር በራሱ ችግር ነው እውነት ለመነጋገር ማለት ነው። በተቋም ደረጃ በተደራጀ መንገድ እየመራ ነው ለማለት ያስቸግራል፣ በጣም ያስቸግራል። ያንን ግለሰቦች እንደ ቤተክርስቲያኒቱ እንዳወጣቸው ተደርጎ ይወሰድና ቤተክርስቲያን ትደበደብበታለች። ከዚያ ፍትጊያ ይፈጠራል እና መናፍቃኑም እንደ ድል ይጠቀሙበታል እውነት ለመነጋገር። ስለዚህ እኔ 2-3 ጉዳዮችን ነው በአጽንኦት እንደው በመሀል ልጆች ድምጽ እየገባም ከሆነ ይቅርታ መጠየቅ እፈልጋለሁ። አንደኛ የኛውን ጉባኤ ከሚያዝያ 28 29 አካባቢ የሚካሄደው ታሪካዊ ጉባኤ በኢትዮጵያ እኔ ይሄንን ትልቅ እድል የምናሳልፈው አይመስለኝም። ቢያንስ እንኳን ከየድርሻችን አሁን በቲክታክም በሌላም እየሰራን ያለን ወደ ተቋም ይሄ ግለሰቦች ጉዞ ብዙ የሚያዋጣ አይደለም እውነት ለመነጋገር ማለት ነው። ዞሮ ተቋማዊ ሆኖ መቀጠልም ስላለበት እሱ ጋር ዋና የሚባሉ ጉዳዮችን ተደራጅተው የሚደርሱበት መንገድ ቢፈጠር፣ ከመጻሕፍት ጋር ደግሞ የምናነብ አቅማችንን ማውቀን ከላይ እስከታች ብናነብና መምህራን ደግሞ ምን ይላሉ? መምህራንም ስለተባለ የብሉይ ኪዳን መምህር አለ፣ የሐዲስ ኪዳን መምህር አለ፣ የሊቃውንት መምህር አለ፣ የነገረ መለኮት መምህር አለ። ያ መምህር ስለተባለ ደግሞ አይደለም የማንበብ የመጠየቅ እንትኑንም በደንብ ማሰብ ያስፈልጋል እውነት ለመነጋገር። እንደው ይሄን እኛ ሚዲያው ላይ ስለመጣን ነው እንጂ አሉ ትልልቅ መምህራን በስልክ ብንጠይቃቸው የሚሰጡን። ከዚያ የኔታ ይሄን ብለውታል ደግሞ ይሄን ብለውታል ብሎም ማስታረቅ መልመድ አለብን። ከዚያ ውጭ ደግሞ አንዳንዶችን ጉዳዮች ጸሎትም ይፈልጋሉ። እሱን በደንብ ማሰብ ይኖርብናል። ከዚያ ውጭ ግን ከሆነ ጉዳይ ላይ እኔ እዚህ ፕሮቴስታንታዊ ታድሶ ላይ እንደምታውቁት ብዙ እየደከምን ቆይተናል። አሁንም ይሄ ታላቁን ሀገር ጎጃም የሊቃውንት መፍለቂያ ነው እንደምታውቁት። ቅድምም ዘማርያም ሲናገረው ነበር። በጣም ታላላቅ አንቱ የተባሉ በተለይ በቅኔው አዝመራ በመጻሕፍቱ ተስፋ የሚጣልባቸው ታላላቅ መምህራን የወጡበት አሁንም እየወጡበት ያለ ሀገረ ስብከት ነው እና አንዱ ስትራቴጂያቸው በተለይ በሰሜን ኢትዮጵያ በነበረው ጦርነት ታስታውሱ ከሆነ የትግራይ ክልልና ይሄ አጠቃላይ የኢትዮጵያ መንግስት በነበረው ጦርነት አንዱ በደንብ ቁጭ ብለው ስትራቴጂ ነድፈው የሄዱት ሰሜንን ለኢየሱስ ከሚለው ጎጃም ነበር። ታስታውሱ ከሆነ እኔ ማስረጃዎች አሉኝ እጄ ፎቶግራፎችም አሉ ለጣጥፈዋቸው ነበር። ያ አልተሳካም። ያልተሳካው በተለያዩ ወንድሞች እዚህ አካባቢ በነበሩት ብዙ ስራ ውስጥ ተሰርቶ ስለነበረ ከሽፏል። ስለዚህ አሁን ደግሞ ቅድምም ሲያነሳ እንደነበረው እኔ እንኳን የት ቤት እንደተወያዩም አልሰማሁትም። ያችን የሆነች ጉዳይ መዞ ለብጥብጥ እንዲዳረግ አሁንም ያው እንደምታውቁት ያለበትን ሀገረ ስብከቱ አጠቃላይ ሰሜን ኢትዮጵያ ያለበት ሁኔታ ነባራዊ ሁኔታው እናውቃለን። ደግሞ እንዲህ አይነት እሳት ለኩሶ ለመሄድ ስለሆነ ነው እና የምናስታርቅበት መምህራን መጻሕፍት የሚታረቁበት አንዳንድ ጊዜ ራሱ መጽሐፍ ቅዱስ እኮ ካልተረጎም ነው ካላብራራ ነው ካላየ ነው እኮ የሚጋጭ ይመስላል አይደል እንዴ? አሁን ይሁዳ ታንቆ ሞተ፣ አንዳንድ ቦታ ደግሞ አንጂው ተዘርግፎ ሞተ። እንዴት? ይሄንን መምህራንና መጻሕፍት ናቸው የሚያስታርቁት እንጂ እኔ እንደ የፊደል እጅግር የማያውቀው የጉባኤ ታትሮንስ ያላሸው በየትኛውም ተቋም የሌለ መናፍቁ የሚያነሳውን ይዘን ከሆነ በጣም አዳጋ ነው የሚሆነው። በተለይ በእኛ ቤት ያለ የሌሎቹ ቤቶች ስራቸው የማተራመስ ስለሆነ ችግር መፍጠር ስለሆነ ግን ቤተክርስቲያኒቱ ተቋማዊ በሆነ መንገድ እንደው ሁሉንም ችግር ባንድ ትፈታለች ተብሎ ባይታሰብም ዋና የሚባሉ የሚታዩ ጉዳዮች ሊኖሩ እንደሚችሉ ጠብቃለሁ። እኔ በተለይ ይሄ ጉባኤ በእውነት በትልቅ ግን ደግሞ አስቸጋሪ የሆኑ ውሳኔዎችን ወስኖ እንዳይሄድ ማሰብ እንዳለብን እየተነጋገርን ነው። ትልልቅ ሰነዶችም እየተዘጋጁ ነው። ቀኑ በጣም አጭር ነው። በተደራጀ መንገድ እሱን ማቅረብ ቢቻል። ከዚያ ውጭ ግን እኔ አሁን ታምረ ማርያምም እንደምታዩት ትንሣኤ ዘጉባኤ ያሳትማል፣ ተስፋ ያሳትማል፣ ሌላ ግለሰብ ያሳትማል።
ገድላት ድርሳናት በሰው እጅ ነው ያሉት። እነዚህ ሁሉ ወደ ሊቃውንት ጉባኤ ደረጃ መጥተው ታርቀው በቀደም አንድ ቦታ ላይ መጋቢ አዲስ ኃይለ ጊዜ ጋር ተገናኝተን ነበርና የታምረ ማርያምን ቅጅ ብዛት እየነገረኝ ነበር። ከዚህ ቦታ እንደዚህ ያለ ከዚህ ይሄ ሁሉ ወደ አንድ ተሰብስቦ ከመጽሐፍ ቅዱስ ጋር የሚገጭ ገድላትና ድርሳናት ሲጀመር የለንም። በአንዳንድ ስርዋጽ የገባም ካለ እንግዲህ በጦርነት አጋጣሚ በተፈጠሩ የታሪክ ክስተት ፕሮቴስታንቶች ሌሎችም አካላት በፈጠሩት ችግር ሊኖርም የሚችል ከሆነ እሱን አርሞ አስተካክሎ ለምዕመናን ማድረስ የቤተክርስቲያኒቱ ታላቁ የሊቃውንት ጉባኤ ድርሻ ነው። አሁን የሊቃውንት ጉባኤ በሚጠበቅበት ደረጃ ነው ያለ ወይስ የሌለም የሚለው ስራውን አይቶ መገምገም ነው። እኛ ራሳችን እዚህ እያየነው ስለሆነ ወደፊት ግን ተቋማችን ስለሆነ እሱን እያጣጣልን እሱን እየነቀፍን ቀጣይነት ያላት የቤተክርስቲያኒቱን ህልውና ማስቀጠል አንችልም። በአንድም በሌላ መንገድ ቢያንስ እንኳን ድምጻችን አሰምተን ከዚያ በኋላ መሄድ የሚጠበቅብን ነው የሚሆነው የሚለውን ብናይ ግን ትልቁ ጉዳይ እኔ የማሰምርበት መጻሕፍትን ከላይ ጀምረን እስከታች በደንብ በተረጋጋ ሁኔታ ማንበብ፣ ከዚያስ የሚያውክ የሚያስቸግር ነገር ካለ ደግሞ ማስተዋሻ ይያዝና ለዚህ ጉዳይ ማን ነው መልስ የሚሰጠው? እንደ ወዳ ገባን እኮ አሁን ባለፈው እንደምታውቁ ስንወራወርበት የከረምነው ጉዳይ አለ። ሊቃውንት መልስ ሰጡ። ከዚያ በኋላም ደግሞ አንድ የቤት ስራ ይሰጠናል። አንዱን ስንለው አንዱን ስንለው አንዱ ሁለተኛው ጉዳይ ነው ሳጠቃልልም ነው የማናውቀውን ነገር አናውቅም ማለት ብንለምድ ጥሩ ነው። በእውነት የማንችለውን ነገር አናውቅም አልችለውም። ቆይ ይሄን ነገር እንደ የታወቀ እኮ ነው። በየጉባኤ ቤቱም ስንማርም በቅድስት ሥላሴም ቢሆን ትልልቆቹ መምህራን ይነግሩን ነበር። ይሄ ነገር እንዴት ነው? አይ ይሄን እኔ አላውቀውም፣ ይሄን ጉዳይ እኔ አላውቀውም። ቆይ እስቲ መጽሐፍ አንብቤ ወይም የኔታን ጠይቄ። አሁን በቃ ሁላችንም መምህር ሆነ ሁሉም አዋቂ ነኝ አለ። መጻሕፍትም አናነብም መምህራንም አንጠይቅም። ስለዚህ ለትርምስ ያቺ ኮት እየተደረገች እየተወሰደች መጽሐፉም ደግሞ የምንፈልጋትን ብቻ ለብጥብጥ መፍትሄ መንስኤ የምትሆነውን ብቻ ወስዶ ቤተክርስቲያኒቱን ታላቋን ቤተክርስቲያን ባንደበድባት በጣም ጥሩ ነው። እኔ አንደኛ አቅምን ማወቅ፣ ሁለተኛ ደግሞ ይሄንን በትክክል ከሌ ቢያብራራው ቢባል አሁን የብሉይ መምህር ገብቶ አዲሳት ላይ ያውቃል ተምሯል፣ ግን ለከሌ ብሎ እኮ ይሰጣል እኮ። በእኛ ቤት ግን ሁሉን አዋቂ ነን። የሊቃውንት መምህር ነን፣ የሐዲስ መምህር ነን፣ የብሉይ መምህር ነን። በቃ ስለዚህ ትውልዱ ደግሞ መንጋ ነው እንደምታውቁት እየተከተለ አሁን ሰሞኑን የምናየው ነገር እሱ እኮ ነው። እንደውም በጉባኤ ቤት የደከሙ የጉባኤ ታትሮን ሲያሻቸው የመምህራን አንደበት የገረፋቸው በቅኔ ቤት ያለፉ በሐዲሳት ያለፉ እነሱን ከማዳመጥ ይልቅ ቀድሞ የሰማውን ይዞ ችግር እየፈጠረ ያለውና እኔ እንደዚህ አይነት ነገሮችን ብናይ ግን በትክክል በማስረጃ አስደግፈን እዚህ ቅድም ዘማርያም ሲናገር እንደነበረው ታምረ ማርያምም ላይ ይሁን ገድላትም ድርሳናትም ቢሆን የሚመዘኑት በመጽሐፍ ቅዱስ ሚዛን ስለሆነ ችግር አለ ከተባለ በማስረጃ ጠቅሶ ምዕራፉን ቁጥሩን የታተመበትን አሳታሚ ድርጅቱን እሱን ሁሉ አድርጎ ወደ ሊቃውንቱ ጉባኤ ቢላክ በእርግጠኝነት እድል አለን። ይሄን እድል እኔም አለሁበት። በነገራችን ላይ የኮሚቴው አንድ አካል ነኝ። በታሪክ ተጠቃሽ ተወቃሽም የምንሆንበት ነው። ጥሩ ስራም ከተሰራ ደግሞ የምንወቀስበት ነውና እኛ የተወሰኑት ወንድሞች ተሰብስበን የሚመለከተን ጉዳይ እንደ ይሄን ነገር እንዴት ነው ብለን በቀደም እየተነጋገርን ነበረ ከመጋቢ ብሉይ ዝራ ጋራ። ምንም የተደራጀ ጥያቄ እንደ ሀገረ ስብከት እየመጣልን አይደለም ብለዋል። ልንገራችሁ፣ እንደ ሀገረ ስብከት ተደራጅቶ እነዚህ ጉዳዮች ቢታዩ የሚል ለሁሉም አህጉረ ስብከት ደብዳቤ ተጽፏል። በነገራችን ላይ ለሁሉም አህጉረ ስብከት ግን የተደራጀ ጥያቄ የለም። እንደውም እኔ ከኛ ጋር የተነሱ አንዳንድ ጉዳዮችን ሚዲያው ጋር ስለምሰማ አይ ብዙም የተደራጀ ነገርኛ ጋር አልመጣልንም። በእርግጥ ይሄ ለሊቃውንት ጉባኤ ይመጥናል አይመጥንም የሚለውን አንዳንዱ ለአቅመ ሊቃውንት ጉባኤ ላይደርስ ይችላል። ዝም ብሎ ትልልቅ ጉዳዮችን ይዞ ነው በዚያ መነጋገር የሚገባውና እኔ የገድላት የድርሳናት ጉዳይ የሆነ ጉዳይ እንደሚባል አስባለሁ። ቢያንስ እንኳን ተቋማዊ ሆኖ በትንሣኤ ዘጉባኤ በሊቃውንት ጉባኤ ደረጃ ታይቶ ማለፍ እንዳለበት የሚወሰን ውሳኔ ሊኖር እንደሚችል እጠብቃለሁ ለማለት ነው። ምናልባት የልጆች ድምጽ ሌላም ገብቶ ከሆነ ይቅርታ ጠይቃለሁ። ዛሬ ልጆችም ስላገኙኝ ቤት ላይ ስለሆንኩኝ ብዙ መናገር አልችልም። እየወጣው ስገባ ነበር እነሱ እየረበሹኝ ነው። እግዚአብሔር ይስጥልኝ ለማለት ነው። በተለይ ጥያቄ ምንም እንደሚነሱ ጉዳዮች ካሉ ለእኔም ብትልኩልኝ እኔ ለሊቃውንት ጉባኤ ለማድረስ ዝግጁ ነኝ። ምናልባት ቃልዮት ያሰማልን መምህርዬ። ኬኩሻ ይቅርታ፣ እኔ ወደ ፕሮግራም ሊሄድ ስለሆነ አንዲት ነገር ልናገር። የምሰማ ከሆነ ድምፅ እሰማለሁ አይደል? ምናልባት አሁን የተነሱት ነገሮች በጠቅላላ አሁን ቅድም ዲያቆን ዘማርያም ሲናገሩ በተለይ ታምረ ማርያም ላይ አሁን የተባለው እመቤታችን ቅድስት ድንግል ማርያም ተገለጠችለት ለጳውሎስ ብሎ በታምረ ማርያም ላይ የለም 97 ታምር ነው
ታምር 97 አሉ። ታምር 97ንም ስንመለከተው የለም። የሆነ ሆኖ ግን አንድ የፕሮቴስታንት ይሄ እየቆረጠ የሚቀጥል ቲክቶከር ወይም ፋክት ቼክ የሚሉት ኤርሚያስ ያነበበውንን በቪዲዮ ለቆት ስለነበር እሱን እየተመለከትን እያነበብን አየነው። ተገለጠች የሚለው የለም። እንደውም እዛው ላይ የሚለው ምንድነው? ቅዱስ ጳውሎስ ጌታ መድኃኒዓለም ኢየሱስ ክርስቶስ እንደተገለጠለትና ከሱ ጋር ሲነጋገር አብረውት የነበሩት አካላት የሚነጋገረውን ነገር እንዳልሰሙ ገልጦ ከዛ በኋላ ግን በሚገርም ሁኔታ እስከ 3ኛው ሰማይ ድረስ እንደሄደ ከዛም አንዲት የምታምር አክሊል ያደረገች ሴት ወደፊት ውስጥ መጣ እንዳየ ከወሰዱት መላእክት አንዱንን እቺ ከፊት ለፊት ያለችው ማናት ብሎ ሲጠይቀው አንተ የምታሳድደው የናዝሬቱ ኢየሱስ ክርስቶስ እናት ናት ብለው እንደመለሱለት የሚያትት ቃል አለ። ያንን ነው እንጂ እመቤታችን ቅድስት ድንግል ማርያም በደማስቆ ክርስቶስ ለጳውሎስ ተገልጣለች የሚል የለም። ከመሰረቱ የለም። እንዲያሚልም ነገር ስለሌለው ሐሳቡ ግን ያለው እዛ ላይ ስለሆነ ነው። ቅድም ዲያቆን ዘማርያም ስትናገር እንደነበረው ምናልባት ጽሁፉን የጻፉት የንታ በትረ ማርያም ሊሆኑ ይችላሉ። ጋዲሳ ግን ለምንድን ነው ያወጣው? ያወጣበት ዓላማ ምን ነበር ነው? አሁን ዋናው ነገር ምንድነው? እንዲህ የሚባል ነገር አለ ስተቱን ለማሳየት ፈልጎ ሳይሆን ያወጣው የወንድምን አክሊል ችግር ለመደገፍና ለመሸፈን ነው። ምክንያቱም ገድላትና ድርሳናትን ስትፈልጉ መቀበል ሳትፈልጉ አለመቀበል ትችላላችሁ ብሎ እሱ ሲናገር ለምንድን ነው የሚል ጥያቄ ሲመጣና ጥያቄዎች እየበረቱ ሲሄዱ ግን የልጁን ስተት በስህተት ለመሸፈን ነው የንታ በትረ ማርያም እንዲህ ብለዋል ብሎ ያመጣው እንጂ ከቅንነት አይቶት እውነት በገብረ መንፈስ ቅዱስ ገድል ላይ ያለውንን አይቶት አንብቦት ጸኖበት አይደለም ይዞት የመጣው። ላናገረውን ፈልጌ ደውዬለታል። ውሸት ምን ያደርጋል? ስራ ላይ ነኝ አሁን ማናገር አልፈልግም ብሎ ነው ዝም ያለ። በቃ ይሄ ምንም እያድበሰበስ ነው ከርነ ዲያቆንዬ ይቅርታ ይደረግልኝ። ምንም መፍትሄ አናመጣም። በቃ ሆን ብሎ ኢንቴንሽናሊ ነው ይዞት የመጣው። ኢንቴንሽናሊ ሆን ብሎ ነው ይዞት የመጣው። ሆን ብሎ ይዞ መጣ። ማንን ዲፌንድ ሊያደርግለት? አክሊልን ዲፌንድ ሊያደርግለት። በቃ እውነቱ ይሄ ነው። ምንም ተደባብቀን የምናልፈው ነገር የለም። ከዛ ሲቀጥል ደግሞ እመቤታችን ቅድስት ድንግል ማርያም በደማስቆ በረሃ ላይ ለጳውሎስ የተገለጠችው እሷ ናት ብሎ ታምሩ ላይ አለ። ይህን አልቀበልም ብሎ ይዞት የመጣው ኢዮብ ነው። ኢዮብ ነው ይዞት የመጣው። አንብቦት አይደለም፣ አላነበበውም። ኢዮብ ቢያነበው ኑሮ ኦፍኮርስ እሺ ትክክል ነው አንብቦታልኝ እስኪ ያስረዳን ባልነው ነበር። ግን አላነበበውም። ሳያነበው ነው እሱም ይዞት የመጣው። ለምንድን ነው ይሄው ይህን ታምር እኔ ልቀበል እችላለሁ አሁን ለምሳሌ አለና አልቀበልም አለ። ያ ማለት ምን ማለት ነው? ልጁ ያመጣውንን ያንን የተሳሳተ አስተምሮ በስህተት ሸፍነው ደባብሰውት ለማለፍ ስለፈለጉ ብቻ። ይሄ ደግሞ የሚያዋጣ ነገር አይደለም። በቃ ስለዚህ መታረም ካለብን እንደዚህ እየታረምን እንሄዳለን። አሁንም ገብረ መንፈስ ቅዱስ ላይ አባታችን በረከታቸው ይደርብን፣ ምልጃቸው ከኛ የለ። አሁንም ቢሆን ዲያቆን ዘማርያም ብቻ አይደለም ከዛ በፊትም ተናግሬያለሁ። አሁንም ቢሆን የጎጃም ሕዝብ እስከ ምጽአት ድረስ በጭራሽ አይማርም የሚል ገድሉ ላይ የለም። ይሄው ገድሉን ከፍተን አሳይተናል። ከዚህ የተለየ ነገር ምንም አይነት ትርጉምም አረዳድም የለው። በቃ አለቀ ነገር አለ። ይህንን ልብ ልትሉ ይገባል። ታምረ ማርያም ላይ የተባለው የለም፣ ውሸት ነው። በቃ የተገለጠለት ክርስቶስ ኢየሱስ ነው ይላል። ከሱ ጋር ንግግሩን ሲጨርስ እስከ 3ኛው ሰማይ ድረስ አረገ ይላል። ከዚያ በኋላ በራእይ ተመለከተ ነው የሚል። የተመለከተውን ነገር ነው ታምሩ ላይ የተቀመጠው። በቃ አለቀ ነገር አለ። ሌላ ምንም አይደለም። አድበስብሰ ነው ብናልፍ ትርጉም ስለሌለው ማለት ነው። አይ መገፋፋቱ ያዋጣል እየተገፋፋ እንሄዳለን የሚሉ ከሆነ እሰየው ጎሄድ። በቃ ሌላ ነገር አንልም። የቤት ስራ መስጠት ካለብን ደግሞ እኮ የቤት ስራ እንሰጣለን ከፈለግን ማለት ነው። ምንም ችግር የለውም። ከነሱ የተሻለ የቤት ስራዎችን አምጥተን መስጠት እንችላለን። የሆነ ሆኖ ነገር ግን አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን። አሁንም ቢሆን የጎጃም ሕዝብ እስከ ዘላለሙ ድረስ አይድንም አላሉምም። ይሄው ማምጣት ይችላል፣ ሰው ማምጣት ይችላል። ታምረ ማርያም ላይ የለም። ግንስ ደግሞ አሁንም እንደተባለው ችግሮች ሊኖሩ ይችላሉ። ይሄው የሊቃውንቱ ጉባኤ እንግዲህ ሚያዝያ 28 29 30 ድረስ እንግዲህ ትልቅ ጉባኤ ያለው እውነት ይሄ ችግር አለ ብሎ እውነት ገድላትና ድርሳናትን የመረመረ ሰው ካለ ይሄው የኔታ ተመስገን አሉልን። ይሄው ለኔ ስጡኝ ብለዋል ማስረጃውን። ካላችሁ ደግሞ ሀገረ ስብከት ካላችሁ እውነት የሰንበት ትምህርት ቤት ልጅ ከሆናችሁ በዚያ ታቅፋችሁ የምታገለግሉ ከሆነ ወረድ ብላችሁ ምዕመናንን እያማከራችሁ ተማሪዎችን እያማከራችሁ ጥያቄ አለን የምትሉ ካላችሁ እዚህ ላይ የምትሰሩ ቅበተ እምነት የምትሰሩ ካላችሁ እውነት ሰንበት ትምህርት ቤት ላይ ጆይን ያደረጋችሁና በዚያ የምትንቀሳቀሱ ከሆነ ይህን ሀሳብ አምጥታችሁ ለሊቃውንቱ ለመስጠት ሞክሩ። በቃ አለቀ ነገር አለ። ከዛ በተረፈ ግን በእያንዳንዱ ነገር የሆነ ስህተት ተነስቶ የሆነ ነገር ተነስቶ ትክክል አይደለም ብለን ስንናገርና ለዚያ መልስ ስናመጣ ግን የስህተቱንን
እንደገና በሌላ ስህተት ለመሸፈን የምትሄዱት ነገር ቤተክርስቲያንን ዋጋ እያስከፈላት ነው። ተው፣ ታረሙ፣ ተስተካከሉ። በቃ አለቀ ነገር አለሙ። ቤተክርስቲያንን ወይም ደግሞ እኛ ትክክል አይደለም እንዲህ አላስተማረችንም ብለን ቤተክርስቲያንን ወክለን ስንሞግታችሁ የጠላት በሚል ሂሳብ ከተሐድሶ ጋር ሆናችሁ አትውጉን። አይ የምትሉ ከሆነ ከዚህ በኋላ ራስህ ታውቃለህ። እያንዳንድ በቃ ጥቁርና ነጯን ለይተን እንሄዳለን። ከዚህ በኋላ ራስህ ታውቃለህ። ስምህን እየጠራው ከዛ በኋላ እንደውም ዲቤት ሁሉ ልጠራ እችላለሁ። ተሐድሶ ገሌ ብዬ ማለት ነው። ከዚህ በኋላ ስርዓት አድርጉ። በቃ አለቀ። ጥያቄ ካለ ይሄው ጥያቄ የሊቃውንት ጉባኤ እነ መምህር ተመስገን አምጡልን ብለዋል። ስጡ። ለዚህ ጥያቄያቸው መልስ የሚሰጡትን ይሰጣሉ። የሚስተካከለው ይስተካከላል። ከዛ በተረፈ ግን እያበራችሁ እየመጣችሁ ቤተክርስቲያንን ለሞጋት የምታደርጉት ነገር ግን ትክክል አይደለም። ከዚህ አንጻር ነው አሁንም ገብረ መንፈስ ቅዱስ ላይ ችግር አለ የሚል ካለ፣ ገድለ ተክለ ሃይማኖት ላይ ችግር አለ የሚል ካለ እግዚአብሔር ይስጣቸው ሊቃውንት አባቶቻችን ከመጀመሪያው ስላስተማሩን ስላስረዱና ስህተት አለ የምትሉ ሰዎች ካላችሁ አምጡ። እኛ እንኳን መመለስ ባንችል ይሄው ሊቃውንት ሊሰበሰቡ ነው ተብሏል። ለሊቃውንቱ መስጠት ትችላላችሁ። እኔ አንዱ እንትን ያለውን አንዱ እንደዚህ አለው እያልን እንትን ማለት አይቻልም። በቃ የእንታ በትረ ማርያም ጽፈውታል። አዎ ጽፈውታል። እሺ የጻፉትን ግን ኢንቴንሽናሊ ጋዲስ ዓለምን ይዞት መጣ። ይዞት የመጣው ምክንያት ጸኖበት ነው። የሆነ ነገር መረዳት አልችል ብሎ ነው አይደለም። በቃ አለቀ ነገር አለ። ውሸት ምንም መዋሻሸት ስለማያስፈልግ አይደለም። በቃ የፈለገው ነገር ምንድን ነው? ገድላትና ድርሳናትን ስትፈልግ መቀበል ሳትፈልግ አለመቀበል ትችላለህ የምትለዋንን ስህት የሆነችውን አስተምሮ ዲፌንድ ለማድረግ በዛው ለመደገፍ ይመጣል። በቃ አለቀ። እንቅጭቅጫን መናገር ካለብን እንነጋገራለን። አይ ካልክ ግን እቀጥላለሁ ካልክ ቀጥል። እኛም ደግሞ ከክርስቶስ ጋር አብረን እንሟገታለን ማለት ነው። ይሄ ይሁንልኝ። ኬኩሻ እግዚአብሔር ይስጥልኝ፣ አክብርልኝ። ስላስገባኸኝ ገብረ መንፈስ ቅዱስን ገልጠን በረከታቸውን እንድናገኝ ስላደረግክ አመሰግናለሁ። መምህርዬ እንዲያው ይቅር ይበሉኝ። ሰው እያሉ በጣም ደመቅ እየተናግር ያለው መምህሬ ዲያቆን ዘማርያም ይቅር በሉኝ። መምህር ዝክረ ቅዱሳን ይቅርታ አድርጉልኝ። ልውጣ ይፈቀድልኝ። እኔ እሺ መምህር ቃልዮት ያሰማልን። ዘማርያም አለክ? አዎ አለ። አዎ እኔ ከንትኑ ማለት አሁን እዚህ ያለን ሰዎች ስም ሜንሽን ባናደርግ ጥሩ ነው። አሁን ለእውነታው ለመነጋገር ከሆነ በቃ መጽሐፉን ገልጠን እውነታውን እንነጋገር። በቃ አሁን እኔ በጣም ቤስት ብዬ ማስበው ስተት የሆኑ ትምህርቶች ሲደጋገሙ ግን ዲያቆንዬ ይቅርታ አድርግልኝና ይሄንን ነገር የጻፉት አሁን ፌስቡክ ላይ የጻፉት እንግዲህ መምህር ናቸው ከተባለ ጋዲሳን ለምንድን ነው የምንወቅሰው? ጋዲሳ ጠፋ ነገር እኔ እኮ ቅድም ያነሳሁት እኔ እኮ ቅድም ያነሳሁት ሰው ጋዲሳ ሲናገር ስለሰማን እንጂ ቀድሞ የተፖሰተው በትረ ማርያም ናቸው የፖሰቱት፣ በቴሌግራማቸው በፌስቡክ ላይ የፖሰቱት ማለት ነው። ሲፖስቱ እሳቸው የእሳቸውን ነገር ምንጭ አድርገን እንኳን ምን ጠቅስ ከሆነ እሳቸውን የኔታ የት ነው ያገኙት? ይሄንን እኔ በገድሉ ያላገኘሁትም ብሎ መጠየቅ ይለመድ ነው። አለቀ። ይሄ እኮ ማሰሪያ ነው። በቃ አለቀ። ማንም ይናንሳውን ጋዲሳ ብቻ ነገም ነው ዘማርያም ባነሳው ነው እኮ። አሁን እኛ እንትን ነው የምናወራው፣ ፓራሜትር ነው እያስቀመጥን ያለ ነው። ፓራሜትሩ ምንድን ነው? አንደኛ እንደዚህ አይነት የጓይ መምህር መሆናቸው እንኳን አላውቅም። አይ ቲንክ ገና በመጨረስ ላይ እንዳሉ ነው ማስበው እንጂ ገና ናቸው። ግን እኔ እስካለኝ መረጃ ማለት ነው የመጽሐፍት እንደዚህ መምህራን የሆኑ ሰዎች ጉባኤ ቤት እየተማሩ ያሉ ሰዎች ጥንቅቅ አድርጎ ያለቀለት ነገር ማህበራዊ ሚዲያ ላይ ቢጻፍ ጥሩ ነው። በቃ ማሰሪያው ይሄ ነው። ቃል በቃል ያልተጻፈን ነገር ነው የሌለን ነገር ጽፎ ስቶ ማሳት ተገቢ አይደለም። አሁን እንደው ሚዲያ ላይ ወጥቶ ጋዲሳን አየ ነው እንጂ ስንት ሌሎቹ ሼር አድርገውታል። ሚዲያ ላይ ያልወጣ ይሄው በትረ ማርያም እኮ ብለዋል ብሎ እሳቸውን አምኖ ስንት የፖስተ ሰዋል። ይሄንን እኮ ጭምር ግምት ማስገባት እኮ አለብን። አሁን የሆነ ጽሑፍ ሲጻፍ ከግለሰቦች ጋር ለማገኘት እኔ ትልቁን ኢንቴንሽኑን ነው መጥላት ያለብን፣ ስህተቱን ነው ማረም ያለብን። ምክንያቱም ሲያነበው የነበረው ራሱ ጋዲሳ ከዛ እሳቸው ላይ ከጻፉት ላይ ያነበበ ነበር ሲናገር የነበረው ቪዲዮ ላይ ነበር ያያችሁ ሰዎች ካላችሁ ማለት አንደኛ እሳቸው በደንብ ተጠንቅቀው ቃሉ የሚገኝበትን ምዕራፍና ቁጥር ገጽ ጽፈው ወይ ደግሞ የዚህ ዓመት እትም ብለው ካለ እሳቸው የሚሉት ቃል በቃል ካለ እስከ ዕለተ ምጽአት ድረስ አይድንም የሚል ካለ ቃል በቃል ካገኙ በዚህ ዓመት ምሕረት ሲባል ብሎ መጻፍ።
አንድ ሰው እዚህ ኮመንት ላይ የጻፈው እውነቱን አላውቅም እንጂ ደውዬ ስጠይቃቸው ሰምቼ ነው አሉኝ ብሏል። አንድ ሰው ሲጽፍ ምን ያክል ሁለተኛ እንደሆነ አላውቅም። አይኔ ደውዬ አንተ ነው የደወል አንተ ነው ያልከው? ደውዬላቸው ነበር። እሺ እኔ ነኝ አሁን ደውዬላቸው። ይቅርታ ግን እሺ፣ እንዴት ዋላችሁ? እግዚአብሔር ይመስገን። ዲያቆን ዘማሪ ሁላችሁ እንዴት ዋላችሁ? እግዚአብሔር ይመስገን ሰላም ነኝ። ደወልኩላቸው ስጠይቃቸው ምንድነው ያሉኝ? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነግረውኝ ነው የበፊቱን የቀየሩት ተጽፎ የነበረውን አለቃ እያሌው ናቸው ብለው ነገሩኝ ነው ያሉኝ። ስለዚህ ከአሁኑ ላይ የተጻፈ የለም እኔም ታሪክ አላገኘሁም። ከብዳለ በጣም በቃ ይሄ ነው። ስለዚህ እንደዛ ስለሆነ አሁን እኔ እና እንደዛ ስለሆነ አሁን ምን ለማለት ፈልጌ ነው እኔም እሺ ጨርስ ሐሳብና ይሰጣልሽ። እሺ እና እኔም ልናገር ቀደም የገባሁት ይሄንን ነው። ይጨርሱና በኋላ ሐሳብ ሰጣለሁ። እኔም ይቀጥሉ እርሱ። አይ እስቲ ልጨምርበት። የቴዎሲስም ደውዬ ጠይቄያለሁ ስላለ ቴዎሲስም እንስማ ውስጥ የተለየ ነገር ካለ። እንዴት ዋላችሁ ዲያቆን ሁላችሁም መምህራን እንዴት ዋላችሁ ሁላችሁ? ድምጼ በደንብ ይሰማል ይመስለኛል። እግዚአብሔር ይመስገን አለን በቸርነቱ። እንዴት ነው ዲያቆን? እንኳን ደህና መጣ። አዎ ይሰማል። ቀጥላ እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን ሁላችንም ለዚህ ላደረሰን። የኔታ በትረ ማርያምን ጠይቄያለሁ። ከዛ በፊት ግን ላስት ታይም ጋዲሳ ኤክስፕሌን እያደረገ ነበር የራሱን ለምን ያኛውን እንዳነሳ ይመስለኛል። ልደተ ቃል ቤት ነው ሂስ ኢንቴንሽን ወዝ እንትን ማድረግ ነው፣ ስህተት ይገኝባቸዋል የሚልም እንደዚህ አይነትም ኢሾች ሊገኙ ይችላሉ የሚል አይነት ነው እንጂ አይ ቲንክ መምህር ድሉ ትንሽ እንትን ሳይሉ አይቀርም እና የእሱ ኢንቴንሽን የነበረው ማሳየት ነው። ግን ሆነም ቀረም የኔታ በትረ ማርያምን እኔም ከጓደኛችን ጋር ሆነን በጽሁፍ ጠይቀናቸዋል ቁጥሩን እንዲያመጡት። ምክንያቱም ዲያቆን ቅድም አንተ ስታሳይ አይ ቲንክ ምናልባት መቼን የገዛኸው እንደሆነ አቅም ያንተን የገዳሙትም እኛ ጋር ይሄኛው ይሄ 20 ዓመቱ ነው በገዳሙ የታተመ ከአንተ እንዳልከው ዛሬ 20 ዓመት የታተመ ነው። እኛም ጋር ያለው ቤቴ ውስጥ ያለው እኛም ቤት ውስጥ ለግልጋሎት የምንጠቀምበት ያለው 20 ዓመቱ ነው። ከ20 ዓመት ወደዚህ እንደው በስርዋጽ ገባ እንኳን ልንለው የምንችለው አይደለም። ይሄ የመጀመሪያው ነገር በእትሙ ደረጃ ይሄ 20 ዓመት ነው። ከዛ በፊት እጃችሁ ላይ ያለም ደግሞ በቤተሰቦቻችሁ በአገልግሎት ያሉ ካለም ደግሞ የምታውቁት ነው። የመጽሐፍ አለ ቅድም ዲያቆን ሲል እንደነበረ የዛሬ 20 ዓመት ላይ ያለ እኔም ገጹ እንደተናገሩ ከፍቼ ነበር ያን የሆኑ ቼክ ያደረኩት። ነገር ግን የተባለው መጽሐፉ ላይ የለም። እንግዲህ መጽሐፉ ላይ የለም ጭራሽ ጌታችን የሚያስቀምጠው መጽሐፉ ላይ የጎጃምን ሕዝብ አልምርም ብሎ የሚደመድም የዛን ሐሳብ የለም። እንደውም የሚለው ጌታችን አስራቱን እንደሰጣቸው ደሳቸው ቃል ኪዳኑን እንደገባላቸው ከላይም ደግሞ ክፍሉ እንደሚገልጸው ስራዬ እየሰሩ ያሉ ያ ማለት ድግምት እየደገሙ ያሉ ጥንቆላ እየጠነቆሉ ያሉ እሱንም ስፔሲፊክሊ በነገራችን ላይ የጎጃም ሰው ብሎ አይደለም ያስቀመጠው በጊዮን መካከል ያሉ ብሎ ያስቀመጠው ጽሁፍ ነው። በነገራችን ላይ እዚጋ የምታዩት ነው። እዚጋ ጽሁፍም ላይ ያለ እንደወደድክ ይሁን ብሎ የመጨረሻ ላይ አባታችን አባ ገብረ መንፈስ ቅዱስ ከጠየቀው በኋላ ይመልሳል እዚህ ጋር እና አይ ቲንክ እሳቸውም የመለሱልን ነገር ምንድን ነው? ንገሩን ክፍሉ አለ መጽሐፉ አለ ስክሪንሻት አድርገን ልከንላቸዋል። ስክሪንሻት አድርገን ልከን የት ነው አልናቸው። የሚሉት ነገር ምንድን ነው እንዳልነው እንደዚህ አይነት ወሬ ይወራል አይደለም በየቦታ ላይ ቤተክርስቲያንን ለምሳሌ ራእየ ማርያም ላይ ራእየ ማርያም ከአረብኛ ተተርጉሞ ግን ኢትዮጵያ ውስጥ ያሉ ጎሳዎችን ይጠቅሳል ተብሎ ተቀምጧል። ኢማጅን ምን አይነት ስርዋጽ እንደገባ። መጽሐፉ የተጻፈው በአረብኛ ነው፣ የተተረጎመው ወደ ግዕዝ ወደ አማርኛ ነው። ግን ኢትዮጵያ ውስጥ ያሉ ጎሳዎች ተጽፈዋል፣ ተቀምጠዋል፣ ተሰድበዋል ተብሎ ይቀመጣል። በስርዋጽ የገባ ካለ እኛም እሱን ለማረጋገጥ መምህር በትረ ማርያምን ያው በተማሪነት ላይ ናቸው ያሉት፣ እየተማሩ ያሉ ወንድም ናቸው። የእድሜ ኩያዎቻችንም ስለሆኑ ማውራት የምንችለው ነበር፣ አውርተናቸዋል። እሳቸው ያሉት ፕሩቭ ማድረግ አልቻሉም፣ ማስቀመጥም አልቻሉም። ጀስት ግን ምንድነው ይወራል። የጎጃምን ሰው፣ የጎንደርን ሰው፣ የሸዋን ሰው እሱ ላይ ብቻ አይደለም ገድለ ተክለ ሃይማኖትም ላይ ብለው የጻፉት አለ። ለገድለ ተክለ ሃይማኖትም ጠይቀናቸዋል።
የገድለ ተክለ ሃይማኖትም ላይ ጠይቀናቸዋል። የትኛው እኛ ጋር ይሄም ይቆያል። ይሄም ወደ እንግዲህ የቆየ ነው እኛ ጋር ያለው የገድለ ተክለ ሃይማኖት ያለ ገዳሙ ያሳተመው ጠየቅን። እዚህም ጋር እዚህኛው ላይ ደግሞ የሸዋ ሰው ብሎ ያስቀምጣል። እዚህ ይዤ የመጣሁት አለ ምናልባት እዛ ላይ የተዘረዘሩ ስላሉ የአቡነ ሐራ ድንግል ላይም እንደዚህ ተብሎ ተቀምጠዋል ስላሉ ጠይቀናቸዋል። ለሁሉም የቀረበልን ነገር ምንድን ነው? ሶሻል ሚዲያ ላይ የሚሯሯጡ እንዲህ ተብሏል እንደዛ ተብሏል የሚል ነገር ነው ያሉት እሳቸው። በኋላ ላይ ግን ሌላኛው ጓደኛዬ ደግሞ ጠይቋቸዋል። ቀድሞ ጥንት ነው የነበረው አሁን ላይ የለም ጥንት ግን ነበር የሚል መልስ ነው የሰጡት። አይ ቲንክ ደጋግመን የራሳቸውን ጽሑፍ እንዲያስተባብሉ እናረጋቸዋለን እሳቸውን። ከእሳቸው ጋር ያለው ምላሽ ይህንን የሚመስለው ዲያቆን ዘማርያም። ከዛ ባለፈ ግን አንድ ነገር የምጨምረው እዚሁ ድሉን ካገኘው አይቀር ገድላቱ መጽሐፍቱ እንትን አለው ገዳሙ የሚያሳትመው አለ። ለምሳሌ አሁን የአቡነ ሐራ ድንግል ገዳሙ እያሳተመው ነው። ገዳሙ ያሳትማል። አዘሴም ታይም ግን ነጋዴዎች ይህንን በራሳቸው ጽፈው በራሳቸው ትርጓሜ በራሳቸው አድርገው ይጽፉታል። ገብረ መንፈስ ቅዱስም እንደዛ፣ ይሄ የአቡነ ተክለ ሃይማኖትም እንደዛ፣ ተአምረ ማርያም ደግሞ እንደዚሁ በትንሣኤ ዘጉባኤ ይታተማል። ሌሎችም በቤተክርስቲያናችን መጽሐፍት ውስጥ ማለት ነው። አሁን ስንገዛ የመጀመሪያው ነገር ማን ያሳተመው የሚለውን ማየት አንድ፣ ሁለተኛ የምንገዛበት ቦታ ላይ ሜዳ ላይ ተሰጥቶ ሜዳ ላይ የምናገኝበት ነው ወይንስ ቤተክርስቲያን ከምታውቃቸው ንዋየ ቅድሳት መሸጫ ነው የምንገዛው የሚለውን ነገር ማየት አለብን። መጽሐፍ ቅዱስ ሲታተም በግለሰብ ደረጃ አይታተምም። መጽሐፍ ቅዱስ ማህበር አለ። ለምንድን ነው? ለመጠበቅ ነው። ሁሉም እየተነሳ የራሱን ነገር እንዳያስገባበት ሲባል በጋራ ኢቭን ሌሎች ቤተ እምነቶች እንኳን አንድ ላይ ሆኖ ማለት ነው። እኛ ቤተክርስቲያን ደግሞ ይህንን ለመፍታት ቅድሞ አይ ቲንክ መምህር ተመስገን አሉ። ስለዚህ ጉዳይ በደንብ አረጋግጥ ይነግሩናል እንጂ የገድላትን ህትመት ጉዳይ ሴንትራላይዝ ለማድረግ ስራ ከተጀመረ 2-3 ዓመት አልፎታል። ለምሳሌ የመልካ መልክን ጉዳይ ይመስለኛል እዚሁ ያሉት መጋቤ ብሉይ አይመረ ይዘውታል። የታምራትን ጉዳይ የያዙ አሉ፣ የገድላትን ጉዳይ የያዙ አሉ፣ ሌሎች መጻሕፍትንም የያዙ አሉ። ምን የሚያደርጉ ቤተክርስቲያን በሁለት መልኩ ፈልገው፣ አንደኛው መንግስት ቤተክርስቲያን ያላት የአእምሯዊ ንብረት እንዲመዘገብ ያሉ መጽሐፍቶቿን፣ ንዋየ ቅድሳቶቿን ሌሎቿ ይመዝገቡ የሚል ጥያቄ ስለመጣ አንደኛ ለማስመዝገብ፣ ሁለተኛ ደግሞ ምንድነው ቤተክርስቲያን ያላትን መጽሐፍቶቿን መለየት ስላለባት ገድል ተብለው ቤተክርስቲያን የማታውቃቸው መጽሐፍትም ሊኖሩ ስለሚችሉ የእኔ የምትላቸው መጽሐፍቶች የመለየት ስራ እየተካሄደ ነው። አይ ቲንክ እስኪ በዚህ ጉዳይ መጋቤ ብሉይን ጠይቃናቸው በደንብ ራሳቸው ያስረዳሉ። እኔ ግን የማውቀው ይሄ 2 ዓመት 3 ዓመት ሆኖታል። ስለዚህ አንዱ ከደረሰ ለሊቃውንት ጉባኤ ከሚቀርበው ውስጥ ይሄን ያህል ገድል ቤተክርስቲያኒቷ አላት፣ ይሄን ያህል ድርሳን፣ ይሄን ያህል ተአምር፣ ይሄን ያህል መልካ መልኮች አሉ የሚል ይቀርባል ከደረሰ። ካልደረሰ ግን የሚሆነው በቋሚ የሚሰበሰቡ የሊቃውንት ጉባኤ አባላትና ለቅዱስ ሲኖዶስ ቀርቦ ቤተክርስቲያኒቷ የምታውቃቸው መጽሐፍት እነዚህ ናቸው። አንደኛ። ሁለተኛው ነገር ደግሞ ምንድነው ህትመቱ ሴንትራላይዝድ በሆነ ሁኔታ ገዳማት ወይንም ግለሰቦች ማተማቸው እንዲቆም ይደረጋል። እሱንም ለማድረግ ቤተክርስቲያን የልጅት ስራ ነው። ከዛ ትንሣኤ ዘጉባኤ ሪስፖንሲቢሊቲውን ይወስዳል። እዛ ውስጥ በስርዋጽ የገቡ ወይ ስህተት ያለባቸው ሌላ ጉዳዮችን ደግሞ የቤተክርስቲያን መምህራን ያዩታል። ትንሣኤ ዘጉባኤ መግባቱ አንዱ ጥሩ ጎኑ የትንሣኤ ዘጉባኤ ውስጥ አይታችሁ ከሆነ በየጊዜው አርትዖት ይሰራለታል። እየተሰራ ቋንቋዎችም እየተስተካከሉ ይወጣሉ። ተአምሩ ያሆነ ቋንቋዎች ግን እየተስተካከሉ፣ ስለዚህ ያለ አዲስ አይደለም ይሄ ነገር ለማለት ነው። ቤተክርስቲያን እየሰራችበት ያለው ጉዳይ ነው ኦልሬዲ። ይሄኛውን ፖይንት መረዳት ይገባናል። ሌላኛው ፖይንት ደግሞ ምንድን ነው? ጥያቄዎችን ከፕሮቴስታንቶች መቀበል የለብንም። ለምሳሌ አሁን ቤተክርስቲያን እንኳን የማታውቃቸውን አንዳንድ መጽሐፍት ለምሳሌ በግል ደረጃ መልካ መልኮች ለግል ይጻፋሉ። ለምሳሌ ይህን ቤተክርስቲያን ላይ የምታውቁ ታውቃላችሁ። መልካ መልኩ ለአምልኮ ለሌላ ጉዳይ ሳይሆን አንዳንዴ ለምሳሌ የቅኔ ቤት የቆዩ መጽሐፍት ቤት የቆዩ መምህራን እንደዚህ አይነት ነገሮችን አዘጋጅቶ ለግለሰብ ለሌላም ይጽፉታል። ያ የቤተክርስቲያን የስርዓት አምልኮ የሚከናወንበት አይደለም። እሱን ይዘን አምጥተን ቤተክርስቲያን እንዲያለች የምንለው አይደለም። ኤኒዌይስ ግን መምህራችን የመለሱት በዛ መልኩ ነው። ራሳቸውን ጋር ፕሩቭ የለም። ቅድም እንዳልኩት የዛኛውም ወንድማችን ኢንቴንሽን የነበረው አይ ቲንክ ስህተት ይኖራል የሚታረሙ ስህተት ለማለት ነው ሲል ስለሰማሁት እሱን እንትን ለማለት ነው። ይቅርታ ዲያቆን በመሀል ጃም ስላረኩኝ። አረ ቃላት በጣም ጥሩ ነው። የኔ ሀሳብም ይሄው ነው። በቃ ባጭሩ እንደዚህ እንደውም ከዚህ ይልቅ በሚዲያ ከመቆራቆስ አሁን ይህ ሁሉ ሰዓት ሌላ አንድ ርዕስ ተሰጥቶን ብንማመር እንዴት እንደሚጠቅመን አስቡ።
ይህ ሁሉ ሰዓት ማለት ነው። ስለዚህ እንደነዚህ አይነት አባቶች እርግጠኛ የሆኑትን ነገር ባይጽፉ፣ የሆነ አባት እንደዚህ ሲል ሰምቻለሁ ብሎ ባይጻፍ፣ አሁን ደግሞ እንዳሉ ደግሞ በብራናው ላይ ያለ ካሉ ደግሞ በብራናው ላይ ውስጥ ያሳዩ፣ ችግር የለውም። በብራናው በግዕዙ ካለ ችግር የለውም። ግዕዝ እኮ ባዕዳችን አይደለም። በብራናው አለ ካሉ ማለት ሶሪ ሳላረጋግጠው ከተባለ ይቅርታ ከተባለ ይቅርታ። ምክንያቱም ይሄ ቦታ ይሄን የፖስቱት በቴሌግራም ግሩፓቸው አለ፣ በፌስቡክ ላይ የፖስቱት ስንት ሰው ስቷል። በዚህ መሀል ላይ ስንት ሰው ይሄንን መረጃ አድርጎ ይወስደዋል። ይሄ ነገር ስለሆነ በጣም መጠንቅ ያስፈልጋል። ይሄ የመምህራኖቹ ነው ምንም አንድ ሰው ስላወራው ሰው ስንት ኮመንት ያደርጋል። ቲክቶክ የማይጠቀም ፌስቡክ ላይ ያለ የእሳቸው የተፖስተ ጽሑፍ ያየ ይሄን መልሳው ያልሰማ ሰው አለ። እርግጠኛ ሌላ ሰው ሲያወራ ብሎ ነው የሚያወራው። ይኸው የጎጃም ሕዝብ እንዳያምር ይላል ብሎ ነው የሚጽፈው። ስለዚህ በአጭሩ እርግጠኛ ሳትሆኑ አትፖስቱ፣ ፌስቡክ ላይም ቴሌግራም ግሩፕ ላይ። ሁለተኛ ቲክቶክ ላይም ስንመጣ የሆነ መምህር ሲሉ ሰምታል ብለን አንፖስት፣ ያንን መምህር ምንጭ እንጠይቅ። በቃ ይሄ እንትን ፓራሜትራችን ይሁን፣ በቃ መለኪያችን ይሁን፣ መስፈሪያችን ይሄ ይሁን። እርግጠኛ ባልሆናችሁበት ሄዳችሁ አትናገሩ። እርግጠኛ የሆናችሁትን ብቻ ተናገሩ። ስርዋጽ ሊገባባችሁ ይችላሉ ለመመሰል። ይሄ ምሳሌ እኮ በቂ አይደለም። ብዙ ምሳሌዎች አሉን አይደል? ባለፈው እኮ አሳየን። በቃ ሻንቅላ ያገባ ቢለውን ይሄ ራእየ ማርያም ላይ ስርዋጽ ነው። በቃ አለቀ። ይሄ ምሳሌ ያሳያል። ስንት ምሳሌ እኮ አለ። ቤተክርስቲያን አንተ ጠቋራ፣ አንተ ሻንቅላ፣ አንተ ባሪያ አትልም። ስለዚህ እንደዚህ ሲደረግ በስርዋጽ የሚገቡም አሉ ገድላት ላይ ለማለት ከፈልጎ ከሆነ ምሳሌ እኮ አለን ተጽፎ ያለ ራእየ ማርያም ብዙ ጊዜ በቪዲዮ ያሳየን ከኦሪጂናሉ ራእየ ማርያም ጋር የማይገናኝ ማለት ለምሳሌም ከተፈለገ አለ። ስለዚህ እንደዚህ ስህተቶች እንዳንደግም ጥንቃቄ እናድርግ። ዋናው ነገርኛ ለምን ተሳሳተን አይደለም። እዚህ ቲክቶክ ላይ ያለን ሰዎች እኔን ጨምሮ ፍጹማን አይደለንም። ትልቁ ችግር ስህተታችንን ሳናስተካክለው ስንቀር ነው እንጂ ስህተት መፈጸሙ አይደለም። ሲጀመርኛ ያለቃል ቤተክርስቲያን መምህራን አይደለንም። እንደያች ያደግናትን የሰንበት ቤት ለማካፈል ነው እንጂ እዚህ የመጣ ነው። ዘማርያም የእውቀት ሁሉ መለኪያና ጥግ የቤተክርስቲያን ትምህርት መለኪያ ፓራሜትር አይደለም። እኔ ሜዥርመንት አይደለሁም። እኔ ራሱ ቤተክርስቲያን መመዘን ነኝ እንጂ ቤተክርስቲያን ትመዛኝ አይደለሁም። ስለዚህ እንዲህ እንዳይሆን በጣም ጥንቃቄ ተደርጎ በተለይ ላይቭ ላይ ሲገባ በእርግጠኝነት የሆነ መስተማር አለብን። ስለዚህ እርግጠኛ ሆነን ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይድንም የሚል ነገር በሌለበት አለ ብለን የሆነች ቃል ተገኝታ ተብሎ ስንናገረው አንደኛ ፖስታችሁ እኛ ስንቀበለው ከዛ ላይክ የሚያደርገው ሕዝብ ከዛ አብሮ ይሄን ተቀበሉ የምትሉን ይሄን እንደዚህ ተበሉ የምትሉን ይሄን እንደዚህ ተበሉ ተብሎ ከላክ ስተተቀበል የተባለ አስመስሉ ልክ እንደዛ ብለን እንደምናስተምር አስመስሎ የማሳየት ያ አደገኛ ነው እና እንዲህ ባናስለምደው ጥሩ ነው። ሁለተኛ ተአምረ ማርያም በተመለከተም ልክ እንደዛ ይሄው አለ ተአምረ ማርያም እጃችን እዚህ ምዕራፍ እዚህ ቁጥር ላይ እንደዚህ የሚል አግኝቻለሁ፣ አባቶችን ጠይቄ መልስ ሊሰጡኝ አልቻሉም። ስለዚህ እኔ ተአምረ ማርያም ክፍል እኔ ጥያቄ ያለብኝ ከዚህ የተነሳ ነው ብሎ መግባት እንጂ ለምን ጥያቄ ተፈጠረብን አይደለም። ግን የት ነው የሚቀርበው ጥያቄ ነው ቢሆን እንኳን እንደው በደማስቆ ጎዳና ጳውሎስ ያገኘችው ማርያም ናት ቢል እንኳን ባይ ዲፎልት እንኳን ብናገኝ ቢሆን ብንማማርበት በጣም ቆንጆ ነው። በአጠቃላይ ማወቃችን ነው ጥሩ። እሺ ትልቁ ነገር እውቀት ማወቃችን፣ ስተቱ ማስተካከላችን፣ እንደዛ ማረማችን ነው ትልቁ ነገር። ዝም ሲባል ነገሮች እየባሱ ይሆንና ለዝምታው ትክክል እየሆነ ይመጣል ያ ሰው። አሁን እነ ቴዎሲስ የሰሩትም እነ ዝክረ ቅዱሳንም የሰሩት ጥሩ ስራ ነው። ራሳቸው መምህርን ደውለው በትረ ማርያምን ከየት አገኙት? እርሶ ምንጮት ምንድን ነው? የትኛው ገድል ላይ እንደተገኘው? በቃ አለቀ ሲባል ሰምቼ ነው። በጥንቱም እንደዚህ የሚል ነገር እና በደንብ አድርጎ በዚህ መንገድ ቢቀር በጣም ቆንጆ ነው። ይህ በጣም ለሁላችን ማስረድ የሚሆነው
እና ይሄ ነገር ቢለመድ ለሁላችንም በጣም ማሰሪያ ይሆናል እና ትምህርት ይሆናል። በቃ በአጠቃላይ ይሄ አሁን የተፈጠረው ነገር ትምህርት ይሁን፣ እንደ ትምህርት እንውሰደው። ከአሁን በኋላ እኔ ሳላረጋግጥ ሼር አላረግም። አንድ እኔ ከአሁን በኋላ ሳላረጋግጥ አላስተጋባም። እኔም በሆን ብናገር በነገራችን ይሄ ለጋዲሳ ቢሰራ አይደለም ለእኔም ጭምር ቢሰራ ነው። እኔም ሳላረጋግጥ የሆነ ሰው እንደዚህ ብሎኛል ስፖስት ዘማርያም ከየት ነው ያገኘው ማለት አለባቸው። አንተ ሳረጋግጠዋል፣ መጽሐፉ ላይ አይተዋል። ካገኘው በኋላ መጽሐፍቶችን የስንተኛ ዓመተ ምህረት እትም እንደሆነ አረጋግጠሃል። ከዛስ ሊቃውንት ጠይቀህ መልስ አግኝተሃል። እንደዚህ አድርጋችሁ ወጥራችሁ ጠይቁኝ። ከዛ እኔ ስርዓቴን ይይዛለሁ ማለት ከዛ ይሄ ለሁላችን ጥሩ ይውላል ማለት ነው። በቃ ልክ እንደ መማሪያ አድርገን ነው መውሰድ ያለብን። መማሪያ አድርገን ልውሰድ ይገባል። ይሄ ካደረግን ለሁላችን መዳኛ ነው የሚሆነው። ከዛ ውጪ በእኛ መናፍቃን ላይ የተጠቀሙ ጥንቃቄ አድርጉ። ችግር አለ። አዎ በጣም የተለያየንባቸው ትምህርቶች አሉ። አዎ ትክክል። እነዚህን ነገሮች ግን መናፍቃን እንደ ትልቅ ግብአት አድርገው እንዳይጠቀሙ ትምህርት ላይ ያተኮረ ብቻ ጉዳይ አድርጉት። የትም ቦታ ላይ ገብተን አሁን ምንድን ያደረግነው? ኬኩ ጠየቀን፣ ገድለ ገብረ መንፈስ ቅዱስ ላይ አወራን። ታምረ ማርያም ጠየቀን፣ ምዕራፍና ቁጥር ጠየቅን። ምዕራፍና ቁጥር ይምጣና ይሄው እዚህም ላይ ታምረ ማርያም ክፍል ላይ እንዲህ የሚል አለ። በቃ አለቀ። ኬኩ ይጠይቅ፣ እኛን መልሰን አለቀ። ትምህርት ላይ የሆኑ ስድቦች፣ ቤት ተከፍቶ ይሄ የማይገባ ንግግሮች ተገቢ አይደሉም። ክህደት የምናጋልጥ ከሆነ ክህደትን ማጋለጥ ነው። ኑፋቄውን ነው የምናጋልጠው። ኑፋቄ ይሄ ነው። አሁን ትናንትና እንዳያችሁት በኤርትራ ኦርቶዶክስ ቤተክርስቲያን ላይ የነበረው የታድሶ እንቅስቃሴ ስናነሳ እንዴት እንደ ጮኸ አይታችኋል። በቃ መቀጠል ያነ ስለ ኤች አይ ቫይረስ ስታነሳ ሚል ከሆነ ተጠንቀቁ፣ እንደዚህ ምልክቶች አሉ፣ ራስህን ጠብቅ ነው። የታድሶ መናፍቃን እንቅስቃሴያቸው የነበር ነው። የለም ብሎ ሲጮህ ዜሪ ሳምቲንግ። እኔ ታድሶ መናፍቅ አይደለሁም ማለት ይችላል አንድ ሰው። ታድሶ መናፍቅ የሚባለው የለም ማለት ግን አይችልም። እኔ የለሁበትም፣ እጄ የለበትም፣ እኔ እውነተኛ ኦርቶዶክስ ቤተክርስቲያን ልጅ ነኝ ትችላለህ። ተሐድሶ የለም እያልክ ስትመጣ ግን ነገር እየተበላሸ ይመጣል። ስለዚህ በዚህ መንገድ ራሳችን እያስረገጥን መረጃዎችን እያሳየን በደንብ አድርገን እንቀጥላለን ማለት ነው። በደንብ አድርገን ማለት ይሄ ስራችን ይሆናል ማለት ነው። ይሄ የሁላችን የቤት ስራ ይሁን። በሚገባበት ጊዜ ስራችን መረጃ ሲገባም ሰው ገብቶ ትላንትና አሁን እንደገባው ሰው ገብቶ ይሄ መረጃው አለህ ወይ ታውቀዋለህ ወይ እኝን አባት ታውቃቸዋለህ ወይ ይሄትም ውሸት ነው ወይ አለ እንኳን ለማለት ፈራ። ያ ሰው ትላንት አይታችሁታል። በቃ ተሐድሶ አለ እንኳን ለማለት ፈራ። አለ በኤርትራ ውስጥ ተሐድሶ አለ ለማለት እንኳን የፖለቲካ ጉዳይማ ኢትዮጵያ ውስጥ ነበር አይደል? አቡነ ጳውሎስ ስንት ነበር ሲባሉ የነበሩት? ሁለት ሲኖዶስ እኛ ጋር አልነበረም እንዴ? አቡነ መርቆሬዎስ አሜሪካ አልነበሩም? ምን ጥያቄ አለው? ግን አቡነ ጳውሎስ ከኢህአዴግ ጋር በተያያዘ አድርገን እኛ አቡነ ጳውሎስ የሚመሩ ሲኖዶስ አይመሩንም ብለን እኛ እናውቃለን። ስንመራ የነበረው ማን? ኢትዮጵያ ውስጥ ያለን ሰዎች በአቡነ ጳውሎስ ነው። ሲኖዶስ ሁለት አልነበረም? ሁለት ነበር። እዛ አሜሪካ ይሾሙ አልነበረም? በአቡነ መርቆሬዎስ ጳጳሳት ይሾሙ ነበር። አዎ አልተወጋገዙም? ተወጋግዘዋል። እና ስናወራ ሁል ጊዜ ዊዝ ሪዝን ከመረጃ ጋር አውርተን ነው። ፖለቲካ መቃወም መብታችሁ ነው፣ መደገፍም መብት ነው። እሱን እኛን አይመለከተንም። ሃይማኖት ግን ሲሆን ትምህርት ግን ሲሆን ሃይማኖት ነገር ላይ ብቻ ያተኩራል። ይሄ ነው። ኢህአዴግን ስለምጠላ ነው ተሐድሶ የሆንኩት ማለት አይቻልም። ኢህአዴግን ስለምጠላ ፓርቲ ማቋቋም ትችላለህ። ጫካ ካዋጣ ጫካ ግባ፣ መብት ነው። መንግስትን ተቃውመ የፈለግከውን ነገር ፓርቲ አቋቁመ የፈለግከውን ነገር የቅስቀሳ ማድረግ ትችላለህ። መንግስትን ስለምጠላ ግን የኦርቶዶክስ ቤተክርስቲያን አስተምሮ አልቀበልም ማለት ግን አትችልም። የሁለቱ ነገሮች የተለያዩ ነገሮች ናቸው። እንዲህ እየለየን በደንብ ብንሄድ ለሁላችን መማሪያ ነው። ነገም እግዚአብሔር ከፈቀደ ባገኘነው ሰዓት ላይ እየገባን እንዲህ ትምህርት እንማማራለን ማለት ነው።
መረጃዎች ላይ በጣም ሰው እየበሰለ እየለየ ይመጣ። ካሁን በኋላ ደግሞ እናንተ ደግሞ ተሰሙ ዘንድ የምትሰሙትን ጥንቃቄ አድርጉ። እናንተ ደግሞ ከስር ያላችሁ ኦርቶዶክሳውያን ዝም ብላችሁ አቦ ምናምን ማለት ሳይሆን በደንብ ማዳመጥ፣ በደንብ መስማት፣ መረጃዎችን ምንጮችን ማጥራት። ይሄ ዘመን የብዙ ሰዎች ቅልቅል ስላለንበት በደንብ አክታችሁ ማዳመጥ። እዚህ ላይ የተንኮል ብቻ ሳይሆን የመናፍቃን የእውቀት ማነስም እንዳለ ማወቅ